ሰላም እንዴት አላችሁ? እንግዲህ ከዚህ በፊት በቲክቶክ አካውንቴ ላይ ስለቃቸው የነበሩ በጣም አጫጭር የፎቶ ኤዲቲንግ ቱቶሪያል ቪዲዮዎች በጣም ብዙዎቻችሁ ከጠበቅኩት በላይ የሆነ ኢንጌጅመንት አሳይታችሁኛል። ከተለያዩ ሀገራትም ካሜራማን ጓደኞችን ቤተሰብ ማፍራት ያለሁ ማለት ነው። በእያንዳንዱ ቪዲዮ ብዙ ፎሎወሮችን ሳገኝና ላይኮችን፣ ኮመንት፣ ሀሳቦችን ስቀበል ነበረ ማለት ነው። አንዳንዶቻችሁ ሙሉ የሆነ ቱቶሪያል ቪዲዮ ቀስ ብለህ ብታሳየን ያላችሁ ዩቲዩብ ላይ ደግሞ መተ ይህንን ሰፋ አድርገህ ብታሳየን ስላላችሁ ያንን ትእዛዝ በመቀበል እንግዲህ ዛሬ በመጨረሻም የዩቲዩብ ቱቶሪያል ቪዲዮ መስራት ያለሁ ማለት ነው። የፎቶ ስራዎችን ለመስራት በጣም ትልቅ የሆነ ስቱዲዮ እንደማያስፈልግና በትንሽ በሆነ በጀት የፎቶ ስቱዲዮ ስራዎችን መስራት እንደሚቻል ለማሳየት ነው። እንግዲህ በዚህ አድቫንስ በሆነ የፎቶ ኤዲቲንግ ቱቶሪያል ቪዲዮ ጀማሪ ከሆናችሁ ምናልባት አንዳንድ የምትጠቀማቸው ቱሎች ግራ ሊገባችሁ ይችላል። ቱሎችን ማስተር ማድረግ ከፈለጋችሁ ደግሞ ኮመንት ላይ ያሳውቁኝ። በሌላ ቪዲዮ የአዶቤ ፎቶሾፕ ቱሎቹን ኢንትሮዳክሽን እና እንዴት ማስተር ማድረግ እንደሚችሉ ሰርላችኋለሁ ማለት ነው። ነገር ግን በዚህ ቪዲዮ ከዚህ በፊት ፎቶ ኤዲት የምታደርጉ ሰዎች ከሆናችሁ ልጆች ከሆናችሁ የምጠቀማቸው ቱሎች ግራ ስለማይገባችሁ እነዚህ ስራዎች ደግሞ እንዴት አድርጋችሁ ቀለል አድርጋችሁ መስራት እንደሚችሉ ማሳያችሁ ይሆናል ማለት ነው። እንግዲህ ለዚህ ቻናል ዛሬ ገና እየመጣችሁ ከሆነ ሰብስክራይብ እንድታደርጉ ቪዲዮውን ደግሞ ላይክ እንድታደርጉ እጠይቃችኋለሁ ማለት ነው። እሺ በመጀመሪያ አዶቤ ፎቶሾፕ ሶፍትዌራችንን እንከፍታለን። እኔ የምጠቀመው አዶቤ ፎቶሾፕ ቨርዥን እንግዲህ ቨርዥን 24 ነው። ይህንን የምጠቀምበት ምክንያት እንግዲህ ካሜራ ሮ ፊልተር ላይ ማስኪንግ ቆንጆ የማስኪንግ ስራዎችን መስራት እንዲችሉ ያደርጋቸዋል ማለት ነው። እሺ ያዘጋጀነው ፎቶ ይህንን ይመስላል። ይህንን ፎቶ ድራግ ኤንድ ድሮፕ በማድረግ ወደ አዶቤ ፎቶሾፕ ኮፒ አድርጌ ያስገባዋለሁ ማለት ነው። ይህ በመጀመሪያ የማደርገው ነገር ምንድን ነው? ባክግራውንድ የምትለዋን ይቺን የፎቶውን ሌየር አሎክ አድርጋለሁኝ። እዚሽ ጋር አሎክ ልክ ሳረገው ሌየር 0 ብሎ ሰሞን ይቀየርልኛል ማለት ነው። ፎቶአችን ይሄንን ይመስላል። እንግዲህ ይሄንን ፎቶ ኤዲት ከማድረጋችን በፊት እንግዲህ መጀመሪያ በተጠቀመው እኔ ምንድነው ፊልተር ላይ ወጣለሁ፣ ሻርፐን ላይ ከዛ ሻርፐን የምትለዋን ክሊክ አደርጋለሁኝ። የተወሰነ ሻርፐኑን ክሊር ሆኖ እንዲታይልኝ አይናው ምናምን ነገር ክሊር ሆኖ እንዲታይልኝ ይሄንን እጠቀማለሁ ማለት ነው። ከዛ ምንድነው የምሰራው ይሄ እንግዲህ እንደምትመለከቱት 1 ሜትር በሆነች ጨርቅና በጣም የስቱዲዮ ሴታፕ ባልተሟላበት ቦታ የምትፈልጉትን ፎቶ አንስታችሁ ልሰሩ የምችሉት ስራ ነው ማለት ነው። ይኸው እዚህ ጋር እንደምትመለከቱት እንግዲህ በፕላስተር ላይ ያያዝኩት ጨርቁ ራይት ክሊክ እለዋለሁ። ከዛ እዚህ ጋር ዱፕሊኬት ሌየር እለዋለሁ። ዱፕሊኬት ሌየር እለውና ከፈለጋችሁ ዱፕሊኬት የምታደርጉትን የፎቶ ሌየር ስም መስጠት ትችላላችሁ። ነገር ግን ያን ያክል አስፈላጊ ስላልሆነ ኦኬ ትሉታላችሁ። ሌየሩን ኮፒ ያደርግላችኋል ማለት ነው። ወይም ደግሞ ሾርትከት መጠቀም ከፈለጋችሁ ኮንትሮል ጄን ኪቦርድ ሾርትኬ መጠቀም ትችላላችሁ። ስለዚህ አሁን መጀመሪያ የምሰራው ስራ ምንድነው ይሄንን የማያስፈልጉ ቦታዎችን አወጣለሁ ማለት ነው። ምን አደርጋለሁ እዚህ ጋር ሴሌክሽን ቱል አለኝ። ከሴሌክሽን ቱል ሌሶ ቱል የምትለዋን እቺን እጠቀማለሁኝ። ምን አደርጋለሁኝ አሁን እቺን እንድች ሴሌክት ያደርጋለሁኝ እንደዚህ ማለት ነው። ከዛ ይሄንን እንዲወጣልኝ የምፈልገውን ፓርት ሴሌክት አደርጋለሁኝ። ከዛ ምን አደርጋለሁ ኤዲት ላይ እመጣለሁኝ። እዚህ ጋር ፊልም የምትለዋል ወይም ደግሞ ሺፍት ፕላስ F5 በመንካት ወደዚህ አይነት ቦክስ ያመጣላችኋል። ኮንተንት የምትለዋን እዚህ ጋር ኮንተንት አዌር የምትለዋን ትጠቀማላችሁ። ኦፓሲቲ 100% መሆኑን ቼክ አድርጉ። ብሌንዲንግ ሞዱ ኖርማል መሆኑን ቼክ አድርጉ። እዚህ ጋር ቲክ አለመደረጓን ፕሪዘርቭ ትራንስፓረንሲ የምትለዋል ቲክ አለመደረጓን ቼክ አድርጉ። ከዛ ኦኬ ትልታላችሁ ማለት ነው። ኦኬ ካላችሁት በኋላ እንግዲህ ትንሽ ሎድ ያደረገና እንደዚህ አሁን በውስጠኛው በኩል በነበረው ባክግራውንድ እናንተ እንዲወጣ የፈለጋችሁትን ይቀየርላችኋል ማለት ነው። ምን ታደርጋላችሁ አሁን ይሄንን እዛው ላይ ራይት ክሊክ እለዋለሁኝ ወይም ደግሞ ኮንትሮል ዲን ዲሰሌክት አደርጋለሁኝ። በዚህም ሳይድ ተመሳሳይ የሆነ አይነት ስቴፕ እጠቀማለሁኝ ማለት ነው። በዚህም ሳይድ ልክ እንደዛው ተመሳሳይ የሆነ ስቴፕ እጠቀማለሁ። ሴሌክት ካረኩ በኋላ ሺፍት ፕላስ F5 ከዛ ኦኬ ከዛ ሪሙቭ ያደርግልኛል ማለት ነው። በእንደዚህ አይነት መልኩ ሪሙቭ አደረገልኝ። ይሄንን ዲሰሌክት አደርገዋለሁኝ። አንዳንድ ቦታዎችን እያያችሁ ዙም እያደረጋችሁ ክሊር
ማድረግ ደግሞ ይጠበቅባቸዋል ማለት ነው። አሁን እዚህ ጋር የተሰበሰቡ ፓርቶችን እዚሽ ጋር ሂሊንግ ብረሽ ቱል ላይ በመምጣት ፓሽ ቱል አለች። ፓሽ ቱልን በመንካት እነዚህ ነገሮች እነዚህ ማትፈልጓቸው ነገሮች እንደዚህ ማጥፋት ትችላላችሁ ማለት ነው። ያው እዚሽ ጋር እንደዚህ ይሄ በጣም ቢግ የሆኑ ነገሮችን ነው። በጣም ተለቅ ብለው አይናችሁ ላይ የሚታዩ ነገሮችን በእነዚህ አይነት መልኩ ማጥፋት ትችላላችሁ። ከዛ የመጀመሪያ ፎቶችን ይህንን ይመስላል። ኔክስት ፊል ካረግነው በኋላ የማያስፈልጉ ፓርቶችን በእንደዚህ አይነት መልኩ ይቀይርልናል። አሁን ምን አረጋለሁኝ ማለት ነው። ኔክስት ይሄኛውን ሌየር 0 ዱፕሊኬት አረጋለሁኝ። ዱፕሊኬት ካደረኩት በኋላ እዚህ ጋር ሰሌክት ቱል ላይ ሰብጀክት ምትላለች። ሰብጀክት ምትሏል ክሊክ አረጋለሁ። ሰሌክት ያደርግልኛል። እነዚህ ከግሯ ጀምሮ ያሉትን ፓርቶች የሳተው ፓርቶች ካሉ ቼክ ያደረጋችሁ ኪክ ሴሌክሽን ቱል እዚህ ጋር እየነካችሁ ሳይዙን እየቀነሳችሁ ምናምን ነገር እናንተ እንትን ያለውን ፓርት ምናምን ነገር እንደዚህ ሰሌክት ማድረግ ይጠበቅባችኋል ማለት ነው። ቀስ እያላችሁ ማለት ነው። ከዛ ግን አሁን አንድ የሚቀረን ነገር ምንድነው? ሰሌክት ላይ ትመጣላችሁ፣ ሞዲፋይ ላይ ከዛ ኤክስፓንድ ትሉታላችሁ። ኤክስፓንድ ባይ 3 ፒክስል ትሉትና ኦኬ ትሉታላችሁ። ከዛ ምን ያደርግላችኋል ማለት ነው። ወደ ውስጥ በጣም ሳይጠጋ ብዙ ከት የሚያደርጋቸው ነገሮች አይኖሩም። ወደ ውጭ ሰፋ አድርጎ ሰሌክት ያደርግላችኋል ማለት ነው። እንደዚህ አይነት አጠራጣሪ ነገሮች ካሉ በኋላ ላይ ልታስተካክሏቸው ስለሚችሏቸው እነዚህን ዲሰሌክት ማድረግ ትችላላችሁ ማለት ነው። እነዚህን ፓርቶችን ቼክ እያደረጋችሁ ዲሰሌክት ታደርጋላችሁ ማለት ነው። አሁን እንግዲህ ኤክስፓንድ ባይ 3 ፒክስል ካደረጋችሁት በኋላ በእንደዚህ አይነት መልኩ እንትን ይላችኋል። ከዛ ምን ታደርጋላችሁ? ልክ ሰሌክት ካደረጋችሁት በኋላ የስረኛው ሌየር ላይ ክሊክ ታደርጋላችሁ። የስረኛው ሌየር ላይ ክሊክ ካደረጋችሁ በኋላ አሁንም የት መጣለሁ? ኤዲት ላይ መጣለሁ። ኮንቴንት አዌር ፊልም ትለዋል ክሊክ አደርጋለሁ። ከዛ እዚህ ጋር ያው ቼክ ያደርግና እቺን ትጠብቁታላችሁ። ሰሌክት ያደረገውን ቦታ እንግዲህ በእንደዚህ አይነት መልኩ ሪሙቭ ሲያደርገው ታያላችሁ ማለት ነው። አውትፑቱ በምን አይነት መልኩ ይንላችሁ? በአዲስ ሌየር ወይስ ዱፕሊኬት ሌየር እናንተ ተመርጣላችሁ ማለት ነው። አሁን የምንመርጠው ዱፕሊኬት ሌየር ብለን ነው። ከዛ ኦኬ እንለዋለን። እዚህ ጋር ኦኬ ካለው በኋላ እዚህ ጋር ለብቻ ሰብጀክቱን ሰሌክት ያደርጋል። እዚህ ጋር ደግሞ ባክግራውንዱን ፎርግራውንድ ያለውን ፓርት ለብቻው ሰሌክት ያደርጋል። ዲሰሌክት ሳንለው እዚህ ጋር ምን እናደርጋለን? ክሊክ ታደርጉና እቺን ማስክ ክሬት ታደርጉለታላችሁ። ከዛ ይኸው እሷን ለብቻ ፎርግራውንድ ያለውን ፓርት ለብቻ ያወጣልናል ማለት ነው። ስለዚህ አሁን ምንድነው የምሰራው? ባክግራውንድ ያለውን ሌየር እነዚህ የጨርቆቹ የሚታዩን ፓርቶችን በምን አይነት መልኩ እንትላለሁኝ? መጀመሪያ ፊልተር ላይ መጣለሁ፣ ብለር፣ ከዛ እዚህ ጋር ጋዥያን ብለር በምትፈልጉት የብለር መጠን በጣም ሳይጋነን እንደዚህ የምታረጉት ክሊር ያደርግላችኋል ማለት ነው። ስለዚህ በጣም ሳይጋነን ምን ታረጉታላችሁ? እኔ 9.4 ላይ አድርጌዋለሁኝ ማለት ነው። እንደዚህ ታረጉትና ብለር ታረጉትና ኦኬ ብላችሁ ትወጣላችሁ። ከዛ በኋላ አሁን የሚቀረን ነገር አለ። ብረሽ ላይ እንመጣለን። እቺን ቱል ብዙ ጊዜ ብዙ ሰው አይጠቀማት፣ ሚክሰር ብሩሽ የምትለዋን ቱል። እኔ ግን በጣም እጠቀማታለሁ። ሚክሰር ብሩሽ ላይ ካደረግን በኋላ እንዲመሳሰል የምንፈልገው ሚክስ እንዲያደርግልን የምንፈልገውን ቦታ አልትን ይዘን ኪቦርድ ኬ ላይ አልትን ይዘን ክሊክ እናደርጋለን። ከዛ በኋላ ብረሽ ማድረግ እንጀምራለን ማለት ነው። ከለር ምናምን እናስተካክላለን። ከዛ ፍሪኩዌንሲ ሰፓሬሽን እንሰራለን። ልጅቷን ይሄ የፊቷን ፓርት ምናምን ነገር የተወሰነ ስሙዝ እናደርገዋለን ማለት ነው። ስለዚህ አሁን እያንዳንዱ ቦታዎች ዲቴል ዙም እያደረግን ስለምንሰራ መጀመሪያ ባክግራውንድ ያለው
ሌየር ላይ ክሊክ እናደርጋለን። ይሄኛው ሌየር አንሃይት ታደርጉትና የባክግራውንድ ያለው ላይ ክሊክ ካደረጋችሁ በኋላ ፊልተር ላይ ትመጣላችሁ። ካሜራ ሮ ፊልተር በጣም መፍጠን ከፈለጋችሁ ሾርት ከት ብትጠቀሙ ሪከመንድ አደርጋችኋለሁ ማለት ነው። እንደዚህ ካረኩኝ በኋላ ዘጋጇቸው ፕሪሴቶች አሉ። የምትፈልጓቸው ፕሪሴቶች ካሉ እንግዲህ ቴሌግራም ላይ ጠይቁኝ። ቴሌግራም ዩዘርኔሜን ከስራ አስቀምጥላችኋለሁ። እንደዚህ ራንደም ፕሪሴት ከመረጣችሁ በኋላ ክሊክ ታደርጋላችሁ። እዚህ ጋር በፊት የሰራችኋቸው እነሱ ስትመርጡ በፊት በሰራችሁት አይነት ሰብጀክት ስላልሆነ የማትፈልጓቸውን ነገሮች ሪሙቭ ታደርጋላችሁ ማለት ነው። አሁን እዚህ ጋር ለብቻው እንደዚህ ታደርጉታላችሁ። አሁን እዚህ አካባቢ ዳርክ ነው፣ እዚህ ጋር ነጣ ይላል። እነዚህ ነገሮች ደግሞ ማስክ ያደረጋችሁ ይሄው ክሬት ኒው ማስክ ትሉትና ብረሽን እጠቀማለሁኝ ለጊዜው። እነዚህ የተለያየ አይነት ሉኪንግ የሚኖራችሁ ቦታዎች ላይ እንደፈለጋችሁ ማስክ ያደረጋችሁ ማመሳሰል ትችላላችሁ ማለት ነው። ይሄ ቨርዥን እንግዲህ በጣም ጸዴ ፓርቱ እሱ ነው። አሁን እንደዚህ አድርጌ ይሄኛውን ባጠፋው ትንሽ ዳርክ ነገር ነው። ስለዚህ ከዚህ ጋር ይመሳሰልልኛል ማለት ነው። ከለሩንም እንደዛው ቼክ እያደረጋችሁ እያንዳንዱን ነገር እንደዚህ ማመሳሰል ትችላላችሁ ማለት ነው። ሁሉ ጊዜም ፎቶ ኤዲት ስታደርጉ ባክግራውንዱ ብለር ያደርጓል ማለት ነው የካሜራችሁ ሌንስ። ስለዚህ እነዛ ነገሮች ስለምትረዱት እንደምትፈልጉት እስኪመጣ ድረስ እንትን ትሉታላችሁ። ከዛ ያዝሽ ጋር ቴክስቸር ምትሏን እቺን ዲክሪስ ስታረጓት ወደ ብለር አይነት እንትን ነው የሚቀይርላችሁ ማለት ነው። ይሄንን እቺሽ ጋር ዲሃዝ ምትሏን ስጨምሯት ደግሞ ሳቹሬት ያደርግላችኋል። ክላሪቲ ምትለውንም እያንዳንዱን እዚህ ጋር ኤክስፖዠር ፓርቶች ላይ ያሉትን ከላይት ጋር የተገናኙ ፓርቶችን እንደዚህ ቼክ እያደረጋችሁ መጨመር ትችላላችሁ። ከለር ላይም እንደዛው ለብቻው እያንዳንዱን ከለር እንግዲህ ዲቴክት እያደረጋችሁ ማስተካከል ትችላላችሁ ማለት ነው። አሁን ግን ይህ ዋና የምንሰራው ስራ ስላልሆነ የተወሰነ ብቻ ኮሬክት ለማድረግ ስለሆነ ይኸው በፊት የነበረ አሁን ወደዚህ ቀይረናል ማለት ነው። እንደዚህ ነው። ስለዚህ ኦኬ ብለን እንወጣለን። ሰው በእንደዚህ አይነት መልኩ ይኸው እሷን አሁን እንመልሳታለን። ከዛ ምንድነው ግን አሁን እሷን ከመለስናት በኋላ ደግሞ እሷን ለብቻ ከለር ሰራለሁኝ። ኮንትሮል ሺፍት ፕላስ ኤ ካሜራ ሮ ፊልተር ገባለሁኝ። እዛዚሽ ጋር እንደተለመደው ፕሪሴት ስትጠቀሙ እንግዲህ ፕሪሴት ሙሉ ለሙሉ ፎቶአችሁን እንትን ብሎ የሚጨርስላችሁ ሳይሆን ስራችሁን እንዲያቀልላችሁ የተወሰነ ፕሪሴት ተጠቅማችሁ ከዛ በኋላ ብታስተካክሏቸው ነገሮች ይኖራሉ። በጣም ብዙ ጊዜ ፎቶዎች ፖስት ሲደረጉ ያለሁኝ ፕሪሴት ብቻ ተጠቅሞ ላይ ፎቶ ኤዲት ተደርጓል ምናምን ተብሎ ሲፖሳሰቱ ምናምን ያለሁኝ። እንደዛ መደረግ የለበትም። ፕሪሴት ከተጠቀማችሁ በኋላ ማስተካከል የሚጠበቁባችሁ ነገሮች ይኖራሉ። ካልሆነ ስኪላችሁንም አፕግሬድ አታደርጉትም። ሁሌ ፕሪሴት ብቻ የምትጠቀሙ ከሆነ ተመሳሳይ የሆነ ስራ ነው። እናንተ ፎቶ በፖስታችሁ ቁጥር በምን አይነት መልኩ እንደምትሰሩ ሌላ ባለሙያ ጀጅ ያደርጋችኋል ማለት ነው፣ ስለሚታወቅ ማለት ነው። ስለዚህ አሁን የሰብጀክቷን ፓርት እንግዲህ ያው ሰሌክት አድርጎልናል። እያንዳንዱ ፓርት ስለዚህ የተወሰነ ከለሩን ታስተካክሉታላችሁ ማለት ነው። ኮሬክት አድርጉታላችሁ። ናቹራል ከለር እንዲኖረው ቴምፕሬቸሩንም እያያችሁ የተወሰነ ትጨምራላችሁ። ቫይብራንስ፣ ሳቹሬሽን እና ቫይብራንስ በጣም ትልቅ ዲፍረንስ አላቸው። በጣም ብዙ ጊዜ ሳቹሬሽን ቦግ ተደርጎ ሲጨመሩ አንዳንድ ፎቶዎች ላይ እመለከታለሁ። ነገር ግን ሳቹሬሽን አብዛኛው ቦታ ነው ያውን አልጠቀምም። ቫይብራንሱ ነው ትንሽ ከፍ ማድረገው። ሳቹሬሽን በጣም ባላችሁ ቁጥር ሰብጀክታችሁ በጣም ሳቹሬት ይሆንና ሰው ላይ አይን ላይ ሲታይ በጣም የሚጨንቅ አይነት ከለር ይመጣል ማለት ነው። ስለዚህ የፊቷንም ከለር አሁን ስጠቀም በጣም እንትን አልፈለገ የሆነ ሲኒማቲክ አይነት ሉክ እንዲኖረው የፊቷ ስኪን እንትን መሆን አለበት፣ ኖርማል መሆን አለበት። በቃ የወጣ ነገር መሆን የለበትም። በጣም የደመቀ ነገር መሆን የለበትም። እንደዚህ ታረጉታላችሁ። የተወሰነ ካስተካከላችሁ በኋላ ቀደም ከሰራችሁት ባክግራውንድ ጋር ማች እንዲያደርግላችሁ ስለሆነ ኦኬ ብላችሁ ትወጡታላችሁ። አሁን ምን ይጠበቅብናል? ስሙት ኢፌክት አድ እናደርጋለን ማለት ነው።
ስሙት ብረሾችን እንግዲህ ከተለያዩ ቦታዎች ማግኘት ይችላል። ስሙት ኢፌክት እኔ አውርጄ ነው የምጠቀመው። ፒንተረስት ላይ ማግኘት ይችላላችሁ። ጎግል ላይም ስሙት ኢፌክት ብትሉ የተለያየ አይነት እንትኖችን ያመጡላችኋል። ሞር ግን ፒንተረስት ላይ ከግራፊክስ ነገር ጋር የተገናኙ ነገሮች ስለሚኖሩ እዛ ላይ እንደ አማራጭ ብዙ ያስገኝላችኋል ማለት ነው። ብሮዘር ሰርች ባራችሁ ላይ ፒንተረስት ዶት ኮም ብትሉት ቀጥታ ወደዚያ ያስገባችኋል። ልክ ካስገባችሁ በኋላ እዚህ ጋር ሰርች ማኑዋል ስሙት ኢፌክት ማለት ነው። ስሙት ኢፌክት ስትሉት የተለያዩ አይነት ስሙት ባክግራውንዶችን ያመጣላችኋል ማለት ነው። የምትፈልጉትን አወርዳችሁ እነዚህን ፎቶዎቹ መጠቀም ይችላላችሁ። እኔ ኦልሬዲ ያወረድኩ ስላለ ምን አደርጋለሁኝ እሱን እጠቀማለሁኝ ማለት ነው። አስገባዋለሁኝ። ከዛ የምትፈልጉት እንትን ኤክስፓንድ ታደርጉታላችሁ። ከዛ ከሰብጀክቱ በታች ድረግ ታደርጉታላችሁ። የዚህን የስሙቱን ሌየር ራይት ክሊክ ትሉታላችሁ። ራስተራይዝ ማለታችሁ እንዳትረሱ። ከዛ በኋላ ምንድነው የምታደርጉት? አሁን የጥቁር ፓርቱ አዶቤ ስቶክ ምናምን የሚል ሎጎ አለው የራሱ ምናምን ነገር እቺ ነጫውን ፓርት ብቻ ስለሆነ የምትፈልጉት እዚሽ ጋር ብለንዲንግ ሞድ አለ። ብለንዲንግ ሞዷን እዚሽ ጋር ክሊክ ታደርጋላችሁ። ከዛ ስክሪን ወደሚለው ትቀይራላችሁ ማለት ነው። አሁን ባክግራውንድ ላይ የሚቀመጥ የትኛውም አይነት እንትን አድ የምታደርጉት ፎቶ ሊሆን ይችላል። ብቻ ማንኛውም ነገር ቢሆን ይሄ ከፎቶ እኩል ጥርት ብሎ መታየት የለበትም ሁሉ ጊዜም ማለት ነው። ስለዚህ እሱን ምን ታደርጉታላችሁ? ምን ያስፈልገዋል? ፊልተር ላይ ትሄዳላችሁ፣ ብለር ታደርጉታላችሁ፣ ጋዥያን ብለር። ከዛ ይሄው የምትፈልጉትን አይነት መጠን እያያችሁ ጋዥያን ብለር ታደርጉታላችሁ ማለት ነው። በደዚህ አይነት መልኩ ብለር አደረገላችሁ። ከዛ ኮንትሮል ቲ ያደርገዋለሁኝ ራይት ክሊክ ብዬ ፐርስፔክቲቭን የተወሰነ የምፈልገው አይነት እንትን እንዲመጣ ማለት ነው። በእንደዚህ አይነት መልኩ ስሙት ኢፌክታችንን አስገባ። አሁንም የሚቀሩ ነገሮች አሉ። አሁን የሚቀረን ነገር ምንድን ነው? የተወሰነ ሻዶ እንሰራለታለን ማለት ነው። የእሷ ሌየር ራይት ክሊክ ከዛ ዱፕሊኬት ሌየር ትሉታላችሁ። ከዛ ከስር ያለው ሌየር ላይ ዱፕሊኬት አድርጋችሁትን ከላይ ያለውን ትተውና ከስር ያለውን ክሊክ አድርጋችሁ እዚህ ማስኩ ላይ አይደለም ሰብጀክቱ ላይ ክሊክ ታደርጉና ኢሜጅ ጋር ትሄዳላችሁ። አጀስትመንት ሂው ሳቹሬሽን ከዛ እዚህ ጋር ማስተር ላይ ነው ያለው። ላይቱን ዲክሪስ ታደርጉታላችሁ። ኔጌቲቭ 100 ኦኬ ብላችሁ ትወጣላችሁ። ከዛ በኋላ ያው ኮንትሮል ቲ ታደርጉታላችሁ። ከዛ በኋላ እቺ ጋር ዲስቶርት የምትለዋን ክሊክ ዘን በቃ በእንደዚህ አይነት መልኩ ከሰራችሁ በኋላ አሁን ምን ይቀረዋል? ፊልተር ላይ ትመጣላችሁ። ብለር ጋዥያን ብለር እዛ ብለር ሳይዙን ከፍ ታደርጋላችሁ። ከዛ ኦኬ ካላችሁት በኋላ ኦፓሲቲውን የተወሰነ ትቀንሱታላችሁ ማለት ነው። አሁንም በድጋሚ ትንሽ ብለር መስራት አለብኝ። ያው ከዛ ምን አደርጋለሁ? አሁን ዙም እያደረግኩኝ የፊቷን ፓርት የተወሰነ ሰራለሁኝ ማለት ነው። እዚህ ጋር ሂሊንግ ብረሽ አለች። ስፖት ሂሊንግ ብረሽ ብትሏን ክሊክ አደርጋለሁ። ሳይዙን ከፍና ዝቅ ብታደርጉበትም ኪቦርድ ኬ ላይ ወይም ደግሞ እዚህ ጋር ብረሽ ሳይዟን ከፍ ዝቅ እያደረጋችሁ መጠቀም ትችላላችሁ ማለት ነው። የማትፈልጓቸው አይነት ነገሮች ካሉ በስፖት ሂሊንግ ብሩሽ እንደዚህ ክሊክ እያደረጋችሁ ከዛ በኋላ ፊቷ ላይ የተጋነነ ነገር ከሌለ ሚክሰር ብሩሽ ተጠቅማችሁ ቀለል አድርጋችሁ ፊቷን ስሙዝ ለማድረግ ትሞክራላችሁ ማለት ነው። ሚክሰር ብሩሽ ክሊክ ካደረጋችሁ በኋላ እዚህ ጋር ወይ ተመትሏል። እኔ 19 ላይ አድርጌ ነው የምጠቀመው። 100 ላይ ካደረጋችሁ አናቹራል የሆነ በጣም የተጋነነ አይነት ከለር ይሰጣችኋል። ስለዚህ ስሙዝ እንዲሆንና ከፊቷ ከለር ጋር ማች እንዲያደርግ እዚህ ጋር ትቀንሷትና ዊትነሷን ከዛ ብረሽ ታደርጋላችሁ ማለት ነው።
አሁን እንግዲህ ዙም ስታደርጉት ቅድም ሰሌክት ያደረግነው ፓርት ከሰብጀክቱ በዳር በኩል ላይ የማትፈልጓቸው አይነት ነገሮች ልታዩ ይችላላችሁ። እነዚህን ሪሙቭ ለማድረግ እንግዲህ ማስክ አደረጋችሁ ሰብጀክት ላይ ማስኩ ላይ ክሊክ ታደርጉና ኮንትሮልን ይዛችሁ ክሊክ ታደርጉታላችሁ። ከዛ እንደገና ሰሌክት ያደርግላችኋል። ከዛ ምን ታደርጋላችሁ? እዛው ማስኩ ላይ እንዳላችሁ ፊልተር ትሉታላችሁ። አዘር ከዛ ሚኒመም የምትሏነችን ክሊክ ታደርጉና ራዲየሱን ወደ 5 ትቀይሩታላችሁ። ከዛ ኦኬ ብላችሁ ትወጣላችሁ። ከዛ እንደገና ዲሰሌክት ታደርጉና እንደገና ማስኩ ላይ ሰሌክት ታደርጉና እንደዚህ ሰሌክት ታደርጋችሁ አሁን ቅድም የማትፈልጓቸው ነገሮች እነዚህ ናቸው። እነዚህ ለማጥፋት ከዛ ሰሌክት ላይ ኢንቨርስ ትሉታላችሁ። ኢንቨርስ ካላችሁት በኋላ እዚህ ጋር ብረሽ ቱልን ትጠቀሙና ከሚክሰር ብሩሽ ቅድም ካላችሁ ትወጣና ፎርግራውንድ ከለሯን ብላክ ካደረጋችሁ በኋላ ማስኩ ላይ አድርጋችሁ ብረሽ ሳይዛችሁን እንግዲህ እየጨመራችሁ እየቀነሳችሁ በእንደዚህ መልኩ ማጥፋት ትችላላችሁ ማለት ነው። እንደዚህ አድርጋችሁ የማትፈልጉትን ፓርት ታወጣላችሁ ማለት ነው። አሁን ክሊር በሆነ መልኩ አውጥቶልኛል ማለት ነው። ስለዚህ አሁን እንደዚህ አድርጌ እሰራለሁኝ ማለት ነው። ከዛ አሁን ኦልሞስት ስራዬን ስለጨረስኩት የምፈልገውንም ነገር ስላስገባው አሁን የሚቀረኝ ምንድነው ከለሩ ምናምን ደግሞ እንደገና የሁሉን ሰብጀክት በምፈልገው አይነት መልኩ መስራት ማለት ነው። ከዛ የተወሰነ ኮምፖዚሽኑም ልክ አይደለም። እነዚህ ግሩፕ አደርጋቸዋለሁ። ኮንትሮል ፕላስ ግሩፑን ኮንትሮል ፕላስ ጂ አደርግና ያ እንደዚህ አድርጌ እንትላለሁኝ። ያ ክሮፕ ቱላን የተወሰነ እንደምፈልጋት አድርጌ እችንም እንትላለሁኝ። ካሜራ ሮ ፊልተር ላይ ገባለሁኝ ማለት ነው። ይሄንን ሰብጀክት እንግዲህ ከዛ እዚህ ጋር የተዘጋጁ ፕሪሴቶች አሉኝ ብያቸዋለሁ። ከዛ አሁን እንግዲህ እያንዳንዱ ፓርት ለመስራት እንዲያመቸኝ ካሜራ ሮ ፊልተር ላይ ከገባችሁ በኋላ እዚህ ማስክ የምትለዋ ላይ ትመጣላችሁ። ማስክ የምትለዋን ክሊክ ካደረጋችሁ በኋላ ሰብጀክቱን የምትለዋ ክሊክ ሰብጀክቱን ለብቻ ያደርግላችኋል። ክሬት ኒው ማስክ ሰሌክት ባክግራውንዱንም ለብቻ ሰሌክት ያደርግላችኋል። እንደምትፈልጉት አድርጋችሁ ባክግራውንዱን፣ ኤክስፖዠሩን፣ ቤዚክ የሆኑ ከለር ኮሌክሽኖችን እንደምትፈልጉት አድርጋችሁ መስራት ትችላላችሁ ማለት ነው። እንደዚህ ያረጋችሁ ቀስ እያላችሁ ማለት ነው። የሷ ላይም እየመጣሁ ማስኩ ላይ ከዛንም ክሬት ኒው ማስክ ያረኩኝ በራዲያል መልኩ አሁን ይሄንን እኔ ራዲያል ማስክ እንግዲህ ክሬት ያደረኩት ከጀርባ ያለውን ፓርት የተወሰነች አይነት ሉኪንግ ስለፈለኩ ነው። እሱ ለማድረግ አሁን ፊት ለፊቱንም ሰሌክት ስላደረገብኝ እዚሽ ጋር ማስክ ስሪ የምትለዋ ናት እንግዲህ በራዲያል ክሬት ያደረኳት። እቺን 3 ዶቷን ሞር ኦፕሽን የምትለዋን ክሊክ አደረግና ኢንተርሴክት ማስክ ዊዝ ከጀርባ እንዲሁ ስለፈለኩኝ ሰሌክት ባክግራውንድ ለዋለሁኝ ከጀርባ ያላግልኛል ማለት ነው። ይሄው ብጨምረው እንትን ብለው ምናምን ነገር ከጀርባ ብቻ ይሆናል ማለት ነው። ይሄ እንግዲህ ፎቶሾፕ ቨርዥን በጣም ተሻሽሎ የመጣ ነው። 25ቱም አለ እንግዲህ በጣም ብዙ አድቫንስ የሆኑ ነገሮችን ይዞ የመጣ ማለት ነው። ስለዚህ እንደዚህ እያንዳንዱ ቦታ ማስክ እያደረግኩኝ ቼክ እያደረግኩኝ ከለሯንም ምናምን እንደምፈልገው እስኪመጣ አድርጌ እሰራለሁኝ ማለት ነው። በዚህ ሳይድም ከላይ ያለው ፓርት እና ከስር ያለው ፓርት እኩል የሆነ ላይቲንግ ቴክኒክ የለው ማለት ነው። ሊነር ግሬዲየንት የምትለዋል ተጠቅሜ ማስክ አረጋለሁኝ። እንደዚህ ማስክ ካረኩም በኋላ ያው የተወሰነች ፓይተኑንም እንትኑንም በዚህ መልኩ ክሬት አረጋለሁኝ። መጨመር የምትፈልጉትንም እንግዲህ ቤዚክ የሆነውን ነገር ካያችሁ በኋላ እናንተ መጨማመር ትችላላችሁ ማለት ነው። ኢንተርሴክት ሰሌክት ባክግራውንድ
ደን ፋይናሊ እንግዲህ ምን አደርጋለሁኝ ሎጎዬን አስገባለሁ ማለት ነው። ሞዶ ሎጎዬን ድራግ ኤንድ ድሮፕ በማድረግ ካስገባው በኋላ የፈለግበት ቦታ ላይ አስቀምጣለሁኝ ማለት ነው። ፋይናሊ እንግዲህ ከዚህ ሁሉ ፕሮሰስ በኋላ አውትፑታችን ይህንን ይመስላል ማለት ነው። እንግዲህ የመጀመሪያ የነበረውን ፎቶ በእንደዚህ አይነት መልኩ ተመልክታችሁታል። ስለዚህ አሁን ደግሞ ኤዲት ካደረግነው በኋላ ይህንን ይመስላል ማለት ነው። እንግዲህ በጣም ትልቅ የሆነ ስቱዲዮ ላይኖራችሁ ይችላል። ነገር ግን የኤዲቲንግ ስኪላችሁን ብቻ ከፍ በማድረግ በጣም በትንሽ በጀት እንደዚህ አይነት ትልልቅ የሆኑ አድቫንስ የሆኑ ስራዎችን መስራት ትችላላችሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ቅድም መጀመሪያ ላይ አድርጉ እንዳልኳችሁ ላይክ ማድረጋችሁና ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ከዚህ በኋላ እንግዲህ እናንተም የምትደግፉኝና የምታበረታቱኝ ከሆነ በሌላ ቪዲዮ እመጣላችኋለሁ ማለት ነው። እንግዲህ ለዛሬው እጅግ አድርጌ አመሰግናለሁ ማለት ነው። ፒስ